ስለፈቀደልን ከእናቱ ከድንግል ማርያም ከባለሟሎቹ ከጻድቃን ከሰማዕታት ከአገልጋዮቹ ከቅዱሳን መላእክት ጋራ ክብር ምስጋና ይድረሰው። አሜን። እንግዲህ እንደምታውቁት ነው የመንገዶች ነገር አይወራ ይባላል። ወደ ግሸን ደብረ ከርቤ ስኬት መንገዱን የምታውቁት ታውቁታላችሁና የማታውቁት ደግሞ ድሮ ትንሽ አቀበት ስለሆነ ገደል ስለሆነ ያስቸግር ነበርና ያንን ክፉ መንገድ እናቶቻችን አልጋ ለአልጋ ነው መንገዱ ወደ ግሸን ማርያም ሲሄዱ እያሉ ሲመለሱ ደግሞ የመንገዶች ነገር አይወራ እያሉ እየዘመሩ ይመለሳሉና ያ በዚህ ሰዓት ወደ አሜሪካ መምጣት ታውቁታላችሁና ይሄ ዝም ብሎ አይቻልም። ቁመት ስለረዘመ የተለየ ነገር ስለሆነ አይደለም። እግዚአብሔር ስለፈቀደ በአጭር ጊዜ ውስጥ ነው ሀሳቡ የቆየም አይደለምና ጥር 5 ቀን ነው ወደ ኤምባሲ የገባሁት ኢትዮጵያ ኤምባሲ። እንደውነት ለመናገር ያየኋቸው አልተፈቀደላቸውም እና እኔም ብዙ ያው ወቅቱን ስለምታውቁት አልጠበቅኩም ነበር። አጋጣሚ ዞሮ እግዚአብሔር ፈቀደ። እነዛን ሰዎች የፈጠረ እግዚአብሔር ነው። የሚያናግራቸው መሳሰላቸው እግዚአብሔር ስለሆነ የምንመጣበትን ዓላማ ቢያንስም ቢያድግም እግዚአብሔርን ለማገልገል መንፈሳዊ ለመስጠት እስከሆነ ድረስ እግዚአብሔር ፈቅዶ ያው በሰላም መጥቻለሁኝና በድጋሚ እግዚአብሔርን አመስግኑልኝ እስኪ ልበላቸው። እሺ እንግዲህ እንደሚታወቀው የዛሬው በዓል የተደራረበ በዓል ነው። የመጀመሪያው የአብይ ጾም ሁለተኛ ሳምንት ነው። ስያሜውን ቅድስት ይባላል። ሁለተኛ በየሳምንቱ የምናከብረው ሰንበተ ክርስቲያን የተከበረች ዕለት ዕለተ እሑድ ታላቅ በዓል ነው። ሶስተኛ እናታችን ቅድስት ድንግል ማርያም ለሰው ልጆች የምሕረት ቃል ኪዳን ከልጇ የተቀበለችበት በዓል ነው። አራተኛ የመጥምቀ መለኮት ቅዱስ ዮሐንስ እናት ቅድስት ኤልሳቤጥ የእመቤታችን አክስት ወይም የእናቷ ሀብት ዕረፍቷ ነው እና ባጭሩ እነዚህ በዓላት ናቸው ዛሬ የሚታሰቡት። እነዚህም ሁሉ ማየት ረፈድ ብለንም ስለገባን ቅዳሴ እንደ ሀገሩ ባህልና ስርዓት ብዙ ነገር አልናገርም። ምክንያቱም እግዚአብሔር ከፈቀደ እስከ ደብረ ዘይት ድረስ እኖራለሁ ብያለሁ። እስከ ደብረ ዘይት ድረስ ያው ሱባኤ ስለሆነ እርግጥ ነው አንዳንድ ሴቶች ወንድሞችም አባቶችም ያው ጥያቄ አላቸው። ቢሆንም ሱባኤም ስለሆነ በዚህ ሱባኤ ሰዓት ከበዓቱ ወደ በዓት ሄዱ ብዙ ስለማያንስ እስካለው ድረስ እዚሁ አንድ ቦታ በዚህች ልክ አገልግዬ ባለችኝ አንደበት እመለሳለሁ የሚል ነው ፕሮግራሜ እና በዛ ልክ ስለሆነ የአብይ ጾምን ከመጀመሪያው ጀምሮ ያለው በቀጣይ ሳምንትም እንደ አስፈላጊነቱ መምህር አባ ቆሞስ አባ ምሳሌ ጋር የተመካከል እናስተምራችኋለን እና ዛሬ የምናየው የዕለቱን በዓል ተመለከተ ነው። እንግዲህ መግቢያ ላይ የጠቀሱት ቃል የምናገኘው መዝሙረ ዳዊት መዝሙር 89 ከቁጥር 1 ጀምረን እስከ 6 ስናነብ ቃሉን እናገኘዋለን። ቃሉን እንደነገርኳችሁ ነው። እስመ ትቤ ለዓለም ሐንጽ ምሕረተ፣ ለዓለም ምሕረትን አደርጋለሁ እሰራለሁ አልክ ነው የሚለው። ዓለም ማለት ደግሞ ሰው ማለት ነው። ተፈሳህ ወተሐሰይ ዘመዴው ባለመያው ይልና እስመ አፍቀሮ እግዚአብሔር ለዓለም፣ የሰው ልጅ ደስ ይበልህ ካለ በኋላ ልቁ እስመ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ሰውን ወዷልና ይላል። መቼም እግዚአብሔር ዓለም ወዷል አይባልም። ዓለም ማለት ሰው ማለት ነው እና ለዓለም ምሕረትን ይቅርታን ቸርነትን አደርጋለሁ ትላለህ። በሰማይ ጸና ጽድቅከ ይላል። ይቅርታ ቸርነትህ በሰማይ ጸና፣ ታወቀ፣ ተገለጠ
ኪዳነ ተካሄድኩ ምስለ ኅሩያኔ የዕለቱ ዋና መነሻ ሀሳብ ከመረጥኳቸው ምርጦች ጋራ ከተመረጡ ቅዱሳን ጋራ ቃል ኪዳን አደረግሁ፣ ቃል ኪዳን ገባሁ። በመሃልኩ ለዳዊት ገብሬ ለአገልጋዩ ለባለሟሌ ለዳዊት እንደማልኩለት እስመ ፍሬ ከርስከ አነብር በመንበርከ በዙፋኔ ላይ ከአብራኩ የሚወጣውን ልጅህን አነግሥልሃለሁ ብዬ እንደማልሁለት ቃል ኪዳን እንደገባሁለት ሁሉ ከመረጥኳቸው ምርጦች ጋር ቃል ኪዳን ገባሁ ይላል። ቃሉን የተናገረው ልበ አምላክ የአምላክ ልብ የተባለ ብእሴም የመነ ዘከመ ልቤ እንደ ልቤ የሆነ ሰው አገኘው የተባለ ንጉሡ ነቢዩ ልበ አምላክ ዳዊት ነው። እንግዲህ ቃል ኪዳን እንደምታውቁት ነው። ቃል ኪዳን የይቅርታ ቃል ኪዳን አለ፣ የእርቅ ቃል ኪዳን አለ፣ አብሮ የመኖር ቃል ኪዳን አለ፣ የመከባበር ቃል ኪዳን አለ፣ በምናኔ የመኖር በገዳም ጸንቶ በምናኔ የመኖር በቤቱና የመኖር በንጽህና በቅድስና የመኖር ቃል ኪዳን አለ። በዓለም ደግሞ በአንድ ለአንድ ተወስኖ ለመኖር የሚደረግ ቃል ኪዳን አለ እና ቃል ኪዳኖች በጣም በርካቶች ናቸው። በጎ ቃል ኪዳኖች ናቸው እና ዛሬ ቃል ኪዳን ምንድን ነው? እመቤታችንስ ከአምላኳ ከፈጣሪዋ ከልጇ ከኢየሱስ ክርስቶስ የምሕረት ቃል ኪዳን የተቀበለችበት ቀን ነው ስንል ምንድን ነው? ምን አቅርባ ነው? ምን ፈልጋ ነው ቃል ኪዳን ከልጇ ይገባላት? የምሕረት ቃል ኪዳን የተፈቀደላት በምን መልኩ ነው የሚለውን ወደ ማጠቃላይ አካባቢ እንመለከታለን። ከመሰረቱ ግን ቃል ኪዳን ማለት ወይም ኪዳን ማለት 7 ናቸው። የመጀመሪያው ኪዳነ አዳም ወሔዋን፣ ሁለተኛው ኪዳነ ኖህ፣ ሶስተኛው ኪዳነ አብርሃም፣ አራተኛው ኪዳነ ሙሴ ወአሮን፣ አምስተኛው ኪዳነ ዳዊት፣ ስድስተኛው ኪዳነ መልከጼዴቅ ካህን፣ ሰባተኛው የእመቤታችን ቃል ኪዳን ወይም ኪዳን ናቸው ማለት ነው። ኪዳን የሚባሉት እነዚህ ናቸው። እነዚህ 7ቱም ቃል ኪዳኖች የተፈጸሙት በሰውና በሰው መካከል አይደለም። በሰውና እግዚአብሔር በመረጣቸው በወደዳቸው ሰዎችና